እንዴት መስዬ ታውቃለች እያሉ ነው። እንዴት ነሽ? አንዴ በትልቁ ላድርግሽ። ጉዳዩን ታውቂያለሽ? የምኑን ጉዳይ አቡ? የዚህ ልጅ ኮመንት ላይ መሲ ታውቃለች ጉዳዩን። የሆነ ልጅ ቆይ ሎላሼ ተናገሪ እስቲ ውዴ። መሲ ሰላም ነው? ስላልገባኝ ነው ውዝግብግብ ያለ ነገር ስለሆነ ስላልገባኝ ነው። እሷን ተናገሪ። ቢገባኝ እኔ ቅልብጭ አድርጌ ጉዳዩን አስረዳሽ ነበር። የሆኑ ሁለት ኢትዮጵያኖች አንድ ካምፓኒ የሚሰሩ አንድ አኮመንዴሽን የሚያደርጉ አንዱን በጩቤ ጭንቅላቱን ወጋውና ሰውየው አምቡላንስ ሳይጠራ ፖሊስ ሳይጠራ ወሰደው ሆስፒታል። ከዛ በኋላ ጭንቅላቱን አሰፍቶት ብቻ ወደ አኮመንዴሽን መለሰው እና አሁን ኢቃማውንም ይዞታል። እኔ ግራ ገባኝ። ማለት አንድ ሰው የሆነ ነገር ሆኖ አረብ ሀገር ሆስፒታል ሲገባ ፖሊስ ይጠራል፣ ግዴታ ነው። እኔ ጣቴ ተቆርጦ ሆስፒታል ብገባ፣ እኔ ስከትፍ ተሳስቼ ራሴን ጣቴን ብቆርጥ ሆስፒታል ብገባ ፖሊስ ይጠራል። ምንድን ነው ተብሎ ገባሽ? ባሌ ቆርጦኝ ሊመስላቸው ይችላል፣ ወንጀል ተፈጽሞብኝ ሊመስላቸው ይችላል። ዝም ብሎ ሳይመዘገብ አትወጭም ከሆስፒታል። እና አምቡላንስም አልጠራም ፖሊስም አልጠራም። ወሰደውና ጭንቅላቱን አሳፍቶ እኔ ያሳክመዋል ብሎ አፋፍሶ ሸፋፍኖ ጉዳዩን አኮመንዴሽን መለሰው። አሁን ላይ እየተራበ ነው፣ በስትክክልም አልታከምም። እኛ በራሳችን የሰፈሩ ልጆች አዋተን እያሳከምነው ነው የምትለኝ። የሰማሹ ነገር ካለ እስቲ ያስረጅ። አቡዬ እኔ የሰማሁት መጀመሪያ ቪዲዮን የላከችልኝ ረጁ ናት። ከዛ ቪዲዮን እንደላከችልኝ ልጁ አለበት ወደ ተባለው ኩዌቲ ሆስፒታል ነው ያለው ሲባል እዛ ሄድኩኝ ማለት ነው። እዛ ሲሄድ አንዱ እዛ ነው ብሎ ዝም ብሎ ማመላለስ እንጂ የልጁን አድራሻ በስነስርዓት ሊሰጠኝ የቻለ ሰው የለም። አልቃስሚያ ሆሪያና ሆስፒታል ነው ያለ ነው። ሶሪ አቡ አልቃስሚያ ሆሪያና ሆስፒታል አይሰማም። ሀቡ ውይ ቅርታ፣ ውጭ ውጣና በር ላይ ያሳየን ስክሪንሻት እናድርግ። የሆስፒታል ፍቃደኛ ይሆናሉ ካሜራ ስላለው ፎቶ መቅረጽ ምናምን ችግር የለም፣ ምንም ችግር የለም። እንዴ ሆስፒታል ሰው ሊታከም ሊመጣ ይችላል፣ ሰው ሊመጣ ይችላል። ወረቀቱን ይዘሽ ነው? ወረቀቱን ላሳይሽ። ግን ለሌላ ጊዜ እንድታውቁ የግለሰብ ቤት አይደለም፣ እንደ ሆቴል እንደ ሬስቶራንት ሆስፒታልንም ስሙን ማሳየት ከስተመር ለነሱ ማምጣት ነው፣ ለነሱ ማስታወቂያ መስራት ነው። ስለዚህ ምንም እንደዚህ አትፍሩ እሺ። እንድታውቁ ነው መብታችሁ ለሌላ ጊዜ። ይሄ የግለሰብ ቤት አይደለም ሆስፒታል። የግለሰብ ፊት እንዳታሳይ እንጂ የሆስፒታል ስም ሙሉ በሙሉ መብት አለክ። ሌላ ሰው ሊታከም እንዲመጣም እየነገርክ ሊሆን ይችላል። ለምንም አይነት ነገር ሊሆን ይችላል። ሆስፒታል ስም አሁን ወረቀቱን ማሳየት ከፈለግ የሰው ፊት አታሳይ፣ መሬቱን እያሳየ ቁጣ። ግን ይሄ በጀርባ ነው መሰለኝ የወጣከው፣ ስም ባለበት አይደለም። አይ በፊት ለፊት ነው ያወጣሁት። ከታየሽ ዙም አድርገው፣ ስሙን ብቻ ዙም አድርገው። አክሲደንት ኤንድ ኢመርጀንሲ። ይሄ በኢመርጀንሲ በኩል ነው፣ ግን የሆስፒታል መርከዝ ይታያቸዋል። ሴንተር ነው እኮ የሆስፒታል ስም አይደለም። አክሲደንት ኤንድ ኢመርጀንሲ ሴንተር፣ አደጋ ለኢመርጀንሲ ጊዜ መግቢያ ነው እኮ የሚለው እንጂ የሆስፒታል ስም አይደለም። ይሄ የሆስፒታሉ ስም። ወረቀቱን እስኪ ያሳየን። ወረቀቱን ቆይ ላሳይሽ። ቃስሚያ ነው። ወረቀቱን አምጭልኝ። ወረቀቱን እስቲ እንትን የሆስፒታል ነም ጠይቂ። ሆሪያና ሆስፒታል አልካስሚያ ሆስፒታል አልካስሚያ ሆስፒታል አልቃስሚያ ገወልሜ ሆስፒታል